ይህች ሴት ማን ነች? በልጅነቷ እሷን በመንከባከብ ማሳደግ ለቁም ነገር ማብቃት ለአሳዳጊዋ የጀነት መግቢያ ሰበቡ ነች። ይህች ሴት በተፈጥሮዋ ልክ መንከባከብ እንጂ በጉልበት ለማቃናት መጫን የተከለከለ የሆነ ይህች ሴት ተፈጥሮዋን በመልካም ብቻ እንድንቀበል የተገደድንባት ሴት ነች። ታዲያ ይህች ሴት በእርግዝናዋ ላይ በሚሰማት የህመም ስሜት ልክ ኃጢያቷ የሚሰረይላት ነች። በወሊድ ሰዓት በሚደርስባት ህመምና ስቃይ ብትሞት ሰማዕት ወይም ደግሞ ሸሂድ ነች። ይህች ሴት እናት ሁና ገነትን በእግሯ ስር የምታደርግ ከአባት በሶስት እጥፍ የምትበልጥ ደረጃ ያላት ነች። ታዲያ ይህች ሴት 5 ወቅት ሰላት ከሰገደች፣ 1 ወር ከጾመች፣ ከዝሙት ራሷን ከጠበቀችና ባሏን በመልካም ከታዘዘች ሁሉም የጀነት በሮች ተከፍተው በፈለግሽው ግቢ የምትባል ነች። ይህች ሴት ውበቷ ከኹረል ዐይን ወይም አይናማ ውቦች ከሚባሉት የጀነት ሴቶች ጋር ስትነጻጸር እንደ ላይኛው ልብስና እንደ ውስጠኛው ገበር የተባለላት ነች። የውስጠኛው ገበር ከላይኛው ልብስ አንጻር ሲታይ የማይስብና ወጥቶ እንዲታይ የማይፈልግ ጨርቅ ነው። ታዲያ ገበር የተባለችው ኹረል ዐይን እዚህ ምድር ላይ ብትገለጥ ዓለምን በብርሃኗ የምትሞላ መዓዛዋ እጅጉን የሚያውድ የራስ መሸፈኛዋ ጨርቅ ብቻ ምድርና በውስጧ ከያዘችው ጸጋዎች ንብረቶች ሁሉ በላጭ ሆነ ባሏ በአንድ ቀን እይታ ብቻ 40 ዓመታትን የሚፈዝባት ነች። ይህች ታዲያ የገበሩን ክፍል የምትወክለዋ ነች። የላይኛውን ልብስ የምትወክለው የተባለችው ግን ውበቷ እጅግ በጣም ግዙፍ የሆነ እሷን ለመግለጽ የማይቻል እንዲህ ነው ተብሎ ያልተወራላት እሷን መግለጽ እጅግ በጣም ከባድ የሆነ ነገር ግን የነዚህ የኹረል ዐይን ወይም የአይናማ ውቦች አለቃ የሆነች እመቤት ንግስት የሆነች እሷ ሁሉንም በፈቃዷ ስር የምታደርግ ታላቅን ቤተ መንግስት የሚሰጣት ለመግለጽ እጅግ በጣም የሚከብድ የሆነች ሴት ነች። ታዲያ ይህች ሴት ማን ነች? እንደ መላእክት አይደለችም፣ ከመላእክትም በላይ ነች። የአደም ዘር በመሆኗ ብቻ ከፍጥረታት በላይ የከበረች ነች። ፍጥረታት የሚቀናባት አይን አይቶት ጆሮ ሰምቶት በልብ ታስቦ የማያውቅን ጸጋ የተሰጣት ነች። ያ ብቻ ሳይሆን የምትፈልገው ነፍሷ ያሻት የምትመኘውን ሁሉ የሚደረግላት ሴት ነች። ታዲያ ይህች ሴት ማን ነች? ማንን ነው የምትጠብቂው? ይህች ሴት እኮ አንቺ ነሽ። አው አንቺ ሙስሊሟ ሴት። ይህ ደረጃ ያንቺ ደረጃ ነው። ከመላእክት በላይ የከበርሽ ከፍጥረታት ሁሉ የተዋብሽ ነሽ። ገነት ሳይሆን እዚህ ምድር ላይ እንኳ ሆነሽ ደረጃሽ ከመላእክት ከፍ ያለ ነው። ታዲያ እንዴት ነው ጀነት ገብተሽ እንደ መላእክት ትሆኛለሽ የምትባዩ? ጀነትማ ከዛም በላይ ነው የምትከብሪው። ከዛ በላይ የከበርሽ እንጂ ዝቅ ብለሽ እንደ መላእክት አትሆኝም። ይሄ የአንቺ ምንነት መላእክት የሰገዱለት ከነሱ የምትበልጪ ምሉእ ሴት ነሽ። ደረጃሽ ነው። ይህች ሴት አንቺ ነሽ። አንቺ ሙስሊሟ